ነገ 3 PM ላይ የአሜሪካ ባስኬትቦል ቡድን ከሳውት ሱዳን አቻው ጋር ይጫወታል ኦሎምፒክ ላይ ማለት ነውና 3 PM ላይ ነው ጌሙ። የሳውት ሱዳን ቲም ማለት ሰሞኑን አንድ ቪዲዮ ሰርቼላችሁ ነበር። ሳውት ሱዳን ውስጥ የባስኬትቦል ራሱ ኢንዶርም አውትዶርም ሜዳ የለም። ግን ዓለም ላይ ያሉ ሳውት ሱዳናውያን የሳውት ሱዳን ዝርያ ያለባቸው ተጫዋቾች ተሰባስበው ነው ይሄን ቲም የመሰረቱትና ቲሙን የመሰረተው ዋና ማናጀሩ እና ፕሬዚዳንቱ ማናጀሩ ላይክ የአሜሪካ የሎስ አንጀለስ ሌከርስ ተጫዋች ነበርና እሱ ነው በቃ ኦርጋናይዝ አድርጎ አሰባስቦ አሁን ዓለም ላይ ተፎካካሪ ያደረገው በአጭር ጊዜ ውስጥ ማለት ነው። ምን ያህል ስፖርት ላይ ከተሰራ ምንም ነገር ላይ ኮምፒቲቲቭ መሆን እንደሚቻል ያሳየ ሰው ነውና በጣም ሲደነቅ ነበር። ምንም ኢንዶር አውትዶር ሜዳ በሌለበት እንዴት ምናምን ተብሎና ነገ መላው አፍሪካዊ ማን ነው ይሄንን ቡድን ሊደግፍ ይገባል። በእውነት ነው የምላችሁ። በሰሞኑ ተጫውቶ ነበር ይሄ ላይክ ፍሬንድሊ ማች ኦልሞስት አሜሪካን አሸንፈው ነበር። 100-100 የተሸነፉት ላይክ የመሩ ማለት ነው። መጨረሻ ላይ በተቆጠረ ስኮር ነው ሲመለሱ እነሱ ሰዓቱ እንጂ ኦልሞስት አሸንፈዋቸው ነበር አሜሪካን ማለት ነው። አሜሪካ ዓለም አንደኛ ነው የሚለውን ቡድን ማለት ነው። እና ነገ ኦሎምፒክ ላይ ይጫወታሉ እና ፕሊዝ ባስኬትቦል የምትወዱም የማትወዱም ይሄን ቲም መደገፍ አለባችሁ። ላይክ የኛ ሀገር ጋምቤላ ማለት እኮ ነው ላይክ ሳውት ሱዳን እና እኛ ሀገርም በጋምቤላ ላይ በነገራችን ላይ ባህል ነው ባስኬትቦል። ግን በየክፍለ ሀገር ቲም ውስጥ ይጫወታሉ የጋምቤላ ልጆች። ግን በደንብ ቢሰራበት ደግሞ እንደዚህ ኮምፒቲቲቭ በዓለም ደረጃ ቁመት ታውቃላችሁ ጋምቤላ እና በዓለም ደረጃ ተወዳዳሪ የሚባሉ ልጆችን መፍጠር እንደሚቻል ያሳያልና ፕሊስ ነገ 3 PM ላይ ድጋፍ ለሳውት ሱዳን ፒስ